እንዴት ነሽ? ችግር የለም እዚህ ጋር ነው። እንዴት ነሽ? ዳና ምን ነው ሆነሻል? ምንድን ነው ያልኩህ? አንተ በሰው ፊት ልታዋርደኝ ነው እንዴ? ማለት ታዋርደኝ ነው ወይ? የምን ውርደት ነው ደግሞ ዛሬ? የምን ውርደት ነው? ና ሆቴል ነኝ ላወራ እፈልጋለሁ ብሎ ጠራሽ ነው አይደለ? ፏ ብለና አልኩ። ያው ፏ ብዬ መጣሁ። አዎ ግን ሌላ ምን ብያለሁ? ሌላ ሰው ይዘህብኝና ብያለሁ። አሁን ስሚኝ፣ ሌላ ነገር ውስጥ አትግቢ። እኔ አሁን ሁለታችሁን ለማስማማት እኔ እሷን ልጃት የመጣሁ። እኔ አልስማማም፣ በቃ አልፈልግም። እስቲ አስጨርሽ መጀመሪያ። አሁን ሰው እያየን ነው። በቃ ሌላ ነገር እንድታወሪ አይደለም። እኔ ከዚህ በላይ ሁለታችሁ እንድትጣሉ አልፈልግም። አሁን ማለት ነው ያለነው የት እንደሆነ ታውቃለህ አይደለ? ትልቅ ቦታ ነው ያለነው። ስለዚህ በቃ እኔ ደግሞ እኮ በቃ አይደለም በቃ እኔ መጨቃጨቅሽ ብሎ ነው ይዞኝ የመጣው። እኔ እንድትስማሙ ፈልጋለሁ አለ። እኔም ነገር እንትቻለሁ። ያ ሁሉ ለምንድን ስቃይ የምታበዡ? ከአንቺ እኔ ትቻለሁ እኮ እኔ ደግሞ አልተውም። በቃ አልፈልግም፣ ምንም አይነት ነገር አልፈልግም። ስሚኝ፣ ልብሷን አቃጥለሽ እንኳን ዛሬ አንቺ ጋር መጣች አይደል እንዴ? ትናንት አሁን ያሉ ነገር አድርገሽ ደግሞ ጭራሽ ደግሞ ዛሬ እንዳትበጣጥሽ። እሺ አንተ ስላልከኝ ነው እንዴ? ስነ ስርዓት ያዥ። አንተ ስላልከኝ ነው ወይ? እኔ ስላልኩሽ ሳይሆን አንቺ አይምሮሽ አይነግርሽም እንዴ? አይነግረኝም። እሺ ዛሬ ይሄ እሷ በምትፈልግበት እኔ ይቅርታ በምፈልግበት ሰዓት አትፈልግም። ከልብሽ ስላልሆነ ነው ያፈለኩት። አንቺም አሁን ከልብሽ እንዳልሆነ አውቃለሁ። ከልብ አይደለም። ትናንትና እንደዛ ስታደርገት የነበረችው ሴት ዛሬ እንደዛ ትናንትና እንደዛ ስትሰድበኝ የነበረችው ሴትዮ ዛሬ ምን መጥቶ ነው? መጫወቻ አልፈልግም። ካሜራን በቃ ይቀርና በቃ እንሂድ ወደ ቤት። ልብሴን ያቃጠልሽው አንቺ ነሽ አይደል? እና እኔ ልብሴን እያቃጠልሽኝ መናገር ላቁም? በቃ ጎበዝ ልበልሽ። በቃ አቃጥያለሁ። ተቀየመሽኝ አይደለ? እንኳን አልተቀየምሽኝም። በቃ ተውኩት። ለልጄ ስል ሁሉን ነገር ተውኩት። ለሱ ስትይ? አዎ ለሱ ስል በቃ ሰላም ማለት ነው። በቃ አልፈልግም። ለኔ ስትይ ነው ሁሉን አልተውም። በቃ ለልጄ ስል ተውኩኝ። ልተው አልችልም። ስሚ፣ የወጋ ቢረሳ የተወጋ ይረሳ። ምንም አልተወጋሽም። በእናትሽን በይ። ምን እያስመሰልሽ ነው? ለምን ታካብጃለሽ እንዴ? መጀመሪያ እኔ እናንተ መነጋገር የለብንም? መጀመሪያ እሷን በስርዓት አንተ ማውራት የለብህም? አውርቶኛል። ታርቃ ደግሞ ቁጭ ብላ ደግሞ የሆነ ነገር ታርገኝ። ኧረ እባክህ እኔ አልፈልግም። በቃ እኔም መርዝሻለሁ። ማቃጠል አልችልበት። አንቺ ቆይ ምን አይነት ምንድን ነው ሀሳብሽ? ሀሳቤ እኔ እናንተ ሌላ ቦታ እንድንሄድ። ለምን ሌላ ቦታ የምንሄደው? በቃ ሌላ ቦታ ላይ የሆነ ፕሮግራም እንዳለን በቃ አብረን የሆነ ሌላ ቦታ መሄድ እኮ እንሄዳለን አይደለ? መጀመሪያ ግን ይሄን ጉዳይ ጨርሺ፣ ከዛ እንሄዳለን። ምንም ጨርሰው ነገር የለም። ምንድነው ምንም ማለት ነው? ትልቅ ሰው ገብቶ ያስታርቃል። ተነጋግረን ያለውን ችግር ተፈቶ ያስታርቃል። እሱ ደስ ይለኛል። ትልቅ ሰው በእናንተ ማለት ትልቅ ሰው የሚገባው እሱን ያጣላችሁ አይደለም? በቃ ግን በሽማግሌ በስርዓት ነው የምፈልገው። ከመጀመሪያ ጀምሮ የተፈጠረው ነገር እኔ ነኝ የማውቀው። ከኔ በላይ የሚያቅልሽ አለ? አንተ ያለንበት ቦታ ከኔ በላይ የሚያቅልሽ አለ? አያገባኝም። ምን ይሰል ምንም ነገር ከኔ በላይ የሚያቅልሽ አለ? ሰው እያየን ነው። ከኔ በላይ የሚያቅልሽ አለ? መልሽልኝ እንዴ አንቺ ምንድነው እንደዚህ ዝም ብሎ ደምሽ እንደሚንተከተከው? አትረጋጊም እንዴ? አሁንም እየተናገረች ለይቅርታ ያለ ሰው እኮ ለይቅርታ እንኳን ተናገረች። እንኳን እንደዚህ አትሁኚ። እኔ ልሰማሽ አይደለም የመጣሁት። በቃ ድርቅ አትበይ። ተስማሙ፣ ነገሩን ቋጩት። እኔ በጣም የታመምኩ ነው። ቀን በቀን እኔ በእናንተ ቦታ መጣም አልፈልግም። ኢቨን አባታችን አስዬ ሊያስታርቀን ሲል እምቢ ያለች ሴት ዛሬ ምን ተገኝቶ እኔ አምኜ እንዴት ነው ልብ ያማው ከሷ ጋር ነው? ከሷ ጋር እንዴት ነው ያረሽ? አይደለም ቃል ማለት ነው። በቃ ተነሽነሽ ይቅርታ ጠይቀኝ። ቃል ምን ማለት ነው? ቃል ምን ነው? እኔና አንቺ ምንድነው? ባልተገበነን እንዴ? አይደለንም ግን ደግሞ እንደ ባልና ሚስት ነው እየሆነን ያለነው። እንደውም እኮ አንቺ ነሽ እያጠቃሽኝ ያለሽው። አክሽን የምትወስጂው አንቺ ነሽ። ልብስ የምታቃጥዪው አንቺ ነሽ። የእንቅልፍ ክኒን ብለሽ መድኃኒት የምትሰጪው አንቺ ነሽ። በተግባርሽ አናደሽኝ፣ በንግግርሽ አናደሽኝ። ራሱ እኮ ያንቺ እንደገና ትዳሬ ላይ ገብተሽ ነው የምታደርጊው። ትዳሬ ላይ ያንቺ ነገር አይታይሽም? አይታየኝም። ስለዚህ አሁን እንተወው ነው በቃ። አልተው ያንቺ ማይታይሽ እኔ ትልቅ ሰው ልንገርሽ ያለው እሱ ነው አይደለ? የምትፈልጊው ትልቅ ሰው ይባባል። እኔ አይደለሁም እሱ የፈለገው ትልቅ ሰው እኔ አይደለሁም። ፈለክ ብቻ ነው እሱ ስትፈልግ ሰላም ይውረድ። ተጨንቄያለሁ፣ እኔ ታምሜያለሁ ስላለ ትቻለሁ። እኔ አልኩት
ከልጅ የሚበልጥ ነገር የለም። በትልቅ ሰው ነው ፌት ነው እንጂ እንደዚህ ትልቅ ሰው ምንድነው? በትልቅ ሰው ምን ያደርጋል? በቃ ፋዘር ሊያስታርቀን ሲል አልፈልግም ያለች ዛሬ ምን ተገኝቶ የሆነ ያቀደችልኝ ነገር ባይኖር ኖሮ እንታረቃት። እኔ ማለት ነው ጭንቅላቴን የመረዛችሁት ራሳችሁ ናችሁ። ጭንቅላቴን የመረዛችሁት እናንተ ናችሁ። ፈተና ነው ብዬ ለአንድ ሳምንት እኮ አውጃት የምትለኝን ሁሉ አድርጌ እኔ ልሄድ ነበር። የከለከልከኝ አንተ ነህ። እኔ ልሄድ ነበር አይደል? ልወጣ ነበር። የከለከልከኝ አንተ ነህ። እኔ ዘመድ ጋር ሄዳለሁ ስለ አይሆንም እናቴ እኔ ያለው ለምንድን ነው ሰው ጋር የምትሄጂው? ስለዚህ ሰላም እንፈጥራለን ታክመሽ ጨርሰሽ ትሄጃለሽ ያልከኝ አንተ ነህ አይደል? ብለሃል አይደል? ስለዚህ እኔ አሁን እሷን በዚህ በዛ የምላት ይኸው በአንተ ፊት እናገራለሁ። እኔ እሷን የምነካት መንገድም የለም። ከዚህ በኋላ ታከሜ በስነ ስርዓቱ ጨርሼ ወደ ቤት እሄዳለሁ። አሁንም ይቅር ለእግዚአብሔር አልባባልም ካለች መብቷ ነው። እኔ እንግዲህ አንተ አስጨንቀኸኝ ታመም ያለው እኔ በእናንተ ማለት ተጨንቅ ያለው። ስለዚህ እናቴ ባክሽ ተይ ቁጭ በይና ታከሚ የትም አትጂ ብላ ያስከኝ አንተና አይደለም። እሺ ብዬሽ መጣሁ አይደለ? ሰምቼክ ከሰማች ከተቀበለችክ ይኸው አጠገብክ ነኝ። አልቀበልም ካለች እኔ እሄዳለሁ። በስነ ስርዓት ታከሜ ወደ ቤት እሄዳለሁ። አልቀበልም እያልኩ አይደለም። ገብቷል አይደለ አባቴ? እኔ ትልቅ ሰው ገብቶ በስርዓት ያስታርቀን ያለው ነገር የተፈጠረው ነገር ተነጋግረንበት ዳግም እንዳይነሳ ነው እንጂ ቂም ተያይዘን ለምን ይቅርታ እንባባለው? ቂም ተይዞ አረ ለምንድን ነው ቂም የሚይዘው? በረምብ አድርገሽ ነው ያሸብኝ። ባትይዥብኝ ኖሮ ይሄንን አትይዥም። አሁን አንቺ ቂም ትይዝብኛለች ብለሽ ያልሽው ነገር ያደረግሽው ድርጊት አስግቶሻል። ግን ትቼልሻለሁ። አይ እንደማትተይ ያውቃለሁ። ለምን አስዬ ሲናገረን ለምን እንቢያልሽ? አሁን ያንን ወደ ኋላ አትይጂ። ለዛሬው ትቻለሁ አልኩሽ አይደል? ለምን ይሄው ትቻለሁ። የሰው ልጅ ለምን ይባላል እንዴ? አይ አይደለም። አሁን ዛሬ ለምን እንዴት ያቺ ማቃትን ማሚ ዛሬ ደግሞ ሌላ ሰው ሆንሽ። አሳዘነኛ። እንዴት ነው የተቀያየርሻለሽ? አንዴ ጥሩ አንዴ መጥፎ። ምንድነው ልጅ ለመነኝ። ከልጅ የሚበልጥ ነገር አንዳች ነገር የለም። አንተ እየሰማኸኝ ነው? አንዴ ጥሩ አንዴ መጥፎ። ምን ነክቷት ነው? የት እኮ ነው አንዴ ጥሩ አንዴ መጥፎ የምትይው? ለመነኝ ሆነች እኮ ይሄው ለመነኛ። እያየሽ አይደል እንዴ? ለልጄ ነው። ጥሩ ከሆነች እኮ ተነሽና ይቅርታ ጠይቂያትና ነገሩን ቀጨርሽ። ከልቧ ትዳርሽን አትፈልጊውም? እፈልጓለሁ። ትዳርሽን የምትፈልጊ ከሆነ የሚምጣ አስዬን ቤት ለቋስ ያስያዝበሽ ስለሱ እኔ መጀመሪያ ማከብረው እኔ ነኝ ትዳሬ ማስተካከለው። በሰው ሀገር ላይ እንትን ብዬ በሰው ሀገር ላይ ታስሬ ነበር። እሱ ስራሽ ነው። ዳዲሽን ያሳሰረ እኮ እኔ አይደለም ያስፈታኝ ደግሞ አስዬ ነው። ስለዚህ ስላስዬ አይመለከትሽም። በጣም ነው ሞፈ ትዳሬን እኔ ነኝ የማስተካከለው። ምፈታው እኔ ነኝ። አያገባሽም። ሽምግልና ሄደልኝ ምንም አይመለከትሽም። ሽምግልና ሄደልኝ እሱ ነው አይደለ? ስለዚህ እሱ እንዲገባበት ፈልጋለሁ። በስርዓት እንዲያስታርቀን ፈልጋለሁ። እንደዚህ አይነት እርቅ አልፈልግም። እስቲ ትርቃት በአንቺ አንተ ሁሉ ጊዜ ቆየ። ያ ሁሉ ነገር ተፈጥሮ እንዴት ነው ዛሬ እንደዚህ የሚደረገው? ሰላም ታረቂ አልታረቅም። የሆነ ነገር ሲፈጠር ቤቱን ትቼ ካልሄድኩ አሁን እና ታረቂ አልታረቅም። ከዚህ በኋላ እኔ እወጣለሁ። ከሁለታችሁ አልታረቅም ማለት ስሚ፣ እወጣልሻለሁ። ከዚህ በኋላ ለምን ገደል አትገቢም? ከእሷ ጋር ተያይዛችሁ አንቺን ብላ መታለች እዚህ ድረስ እየሰማሽ ከሆነ አውቃ ነው። የት ምን ሊያረጉ ነው ብላ ነው የመጣችው እኛን ለመበጥበጥ። እስቲ ተይ እስኪ ብታወና አንድ ቀን አብረን እናሳልፍ ፏ ብለን አይደል? እኔ እንደጠራሽ የታውቃለሁ እንደጠራሽ የታውቃለሁ ነግሮኛል። ጠርታኛለች ብሎ ተነጋገራችሁት እናንተ ናችሁ። ስለዚህ ዝም ብለሽ አትፈርጂ፣ ጸጥ ብለሽ አትፍረጂ። እሱ አንቺ እንደጠራሽው የነገረኝ ነገር የለም። ግን እኔ ሻንጣዬን ይዤ ስወጣ እናቴ የትም አትሂጂ፣ እኔ እያለሁኝ እኔው ጋር ነው የምትታከሚው፣ ሰው ጋር አትሂጂ። ስለዚህ ታክመሽ ትሄጃለሽ። ከሷ ጋር ያለውን ግንኙነት ግን በሰላም ፍቱት ብሎ ሲለኝ እሺ አልኩት። ልጅ እያለቀሰ እምቢ ልበለው ወይ? እያለቀሰ እኮ ነው። አንቺን ቢገባሽ ባልሽ ነው የምታዝኝለት ከሆነ ባሌ ነው። ግን ደግሞ አባ እየሰማኸኝ ነው አይደለ? አስዬ ያስታርቀን፣ በስርዓት ተነጋግረን እንደ ትልቅ ሰው እናውራ። ታለች እንዴ? ምን ሆነሻ? ስለማከብረው ትልቅም ሰው አስተሳሰቡም ጥሩ ስለሆነ ነው እሱ ይባላል። እኔ ራሴ ከፈለኩኝ እንደፈለኩኝ አድርጌ ሄጄ ማደርገውን እኔ ራሴ አስተካክላለሁ። አንቺ ግን የራሳችሽን ቤትሽ የበጠበጠውን ነገር ማስተካከል የራስሽ ፋንታ ነው። ቤቴን ለማስተካከል ነበረ ዛሬ ጠራሁት። የምታስተካኪ ከሆነ ይኸው ሰላም ፍጠሩ ብሏል። መፍጠር ነው። አልፈጥርም ካልሽ እኔ ተነስቼ ልሄዳሁ ወደ ቤት ሄዳለሁ፣ እቀመጣለሁ። ምነካሽ ነገር የለም። መሄድ ትችያለሽ። ደስ ይለኛል ብትሄጂ። የት ነው የሚሄደው? ቤትሽ ነው የምገባው እኮ ሂጂ እኮ። እኔ ምን አልኩኝ?
ኧረ እግዚአብሔር ምን አይነት ሰው ሆነሽ ነው ግን? አንቺ ራሱ ምንም አትገረሚ። ምንም እንደዚህ አታስመሳይ። አንቺ በጣም ነው እንደዚህ ለሰለሰች። ዛሬ ምን ነው አታስመሳይ የምትሆኚው? እኔ አሁንም ከአቋም ያልወጣሁም ጌታ በኢየሱስ እኔ ከአቋም ያልወጣሁም። እኔ መቼም ከአቋም አልወርድም። ትልቅ ሰው አነጋግሮ ያስታርቀን። የተፈጠረው ነገር ብዙ ነገር ነው የተፈጠረው። እኔም ሆነ የተፈጠረውን ነገር ከኔ በላይ ትልቅ ሰው ያውቅልሽም ነው። እኔ ደግሞ መልሴ የተፈጠረው ነገር ከኔና ከአንቺ ከሷ ውጪ የሚያውቅ ሰው አለ? አስዬ ያውቃል። ነግሬዋለሁ። ሁሉም ነገር ስለሚያውቅ ነው እንደዚህ ሆነው። ስለዚህ እሱ መጥቶ ያስታርቀን፣ አነጋግሮን ሰው ባለበት በስነ ስርዓት። እኔም ካሳ መክፈል ካለብኝ ለሷ ካሳ ገንዘብሽን ፈልጌ አይደለም እዚህ ያለሁት። እኔ ገንዘብ እንደንትን ጥቆልኝ እኔ ያለኝ አላልኩም። ካሳ ከፍዬ ከፈለገች ገንዘብ ሰጥቻት፣ ከፈለገች ወደዚህ አድርጊያት፣ ከፈለገች በዚህ ጋር። ለምንድን ነው ሁሉ ጊዜ አይምሮሽን በገንዘብ የምታሰሪው? እኔ በገንዘብ አላሰራው። በራስሽ አይምሮ ተመሪ። መቀጣት ያለብኝን ተቀጥቼ ምንድን ነው አንቺ የምትቀጣው? አስዬ ማዳኛ ነው እንዴ? አዎ ለቤታችን። አዎ ታላቃችን ትልቅ ሰው ነው። አልተካሰስንም። ትልቅ ሰው ነው። አልተካሰስንም። አስዬ በእኔ ህይወት አይመለከተውም። እኔ ነኝ ራሴን የምመራው። አንቺም ራስሽን አይምሮሽን የምትመሪው ራስሽ መሰለኝ። የሚጠቅምሽና የሚጎዳሽን የምታውቂው አንቺ ነሽ። ለምን በሰው ላይ ዲፔንድ ለመሆን ትፈልጊያለሽ? አንተ የምትናገረው በቃ አሁን በሰው ፊት ሰው እንዲያየን ነው እንደ የፈለግከው? አንተ ራሱ ሲጀመር እንዴት ነው እኔና እሷ እንደማንስማማ እያወቅህ እንደዚህ አይነት ቦታ ይዛት የምትመጣው? ንገረኝ እስኪ። መስማማቱን እኮ እምቢ ያልሽው አንቺ ነሽ። እሷ ናት እንዴ? አልስማማም ያልሽው አንቺ ነሽ። እኔ በስነ ስርዓት ትልቅ ሰው ይግባበት ነው ያልኩት። እኔ መስማማት እፈልጋለሁ፣ ደስ ይለኛል፣ ግን ደግሞ ትልቅ ሰው ይግባበት ነው ያልኩት። ባልና ሚስት ሆነ እኮ ተባልኩ። ትልቅ ሰው ይግባበት። የዳሩን ናቸው ያፈራረሙን። መሀላችን ትልቅ ሰው የሚገባው እኔና አንቺ እኮ ዝም ብለን አይደለም የተጣላ ነው። በጣም ከባድ ጸብ እኮ ነው የተጣላ ነው። እሺ ዛት ሂድ፣ በቃ ሂዱ፣ በቃ አይሻልም? ስለዚህ ይሄ ነገር ግን ነገሮችን ዋጋ ያስከፍልሻል። ታውቂያለሽ አይደል? ያስከፍለኝ። በቃ አንድ ነገር ስማ፣ ስሚኝ። በባለፈውም እንደዛ ይቅርታ ጠይቂያት ብያት መታ ይቅርታ ስጠይቅሽ አጉል ራስሽን ወጣሽ። ከልቧ አይደለም። ስሚኝ፣ እሱ ነው የታውቂያለሽ። ውስጥ ያለሽው አጉል ራስሽን ወጣሽ። ባለፈውም አንቺ ነሽ፣ አሁንም ደግሞ ራስሽን እየወጣሽ ነው። አሁንም እኮ ራስሽን ይሄ ነገር ደግሞ ልክ አይደለም። አንድ ነገር ስማኝ፣ በቃ ጠይቀኸኛል። በእኔ የምታዝነው ነገር አለ? ንገረኝ። ጠይቀኸኛል አይደለ? ቁጭ በይ ብለኸኛል አይደለ? እኔ ደግሞ በእኔ እስከተማመንክ ድረስ እሷን የምነካት ነገር የለም። የሰጠኸኝ ክፍል ውስጥ ትቀመጣለህ። ልጅቷ ከመጣችም ታስታምመኛለች፣ ካልሆነም ትሄዳለች፣ ከቀረችም ትቀራለች። እኔ ሕክምናዬን ጨርሼ ወደ ቤቴ እስከሚሄድ ድረስ እግዚአብሔር ይባርክህ ለሰጠኸኝ ቦታ። ግን በእኔ አታዝንም። እኔ ትቼዋለሁ ነገርን። እሷ ይቀራለች አላለች አይደለም፣ ትቼዋለሁ። ከአንቺ ጋር የሚያገናኘኝ ነገር አንዳች ነገር የለም። ይኸው ለልጄ ቃል ገብቻለሁ። አንቺ አደብ ካለሽ ማለት ነው። አንቺ አደብ ካለሽ በቃ እኔ ትቻለሁ። አሁን ግን ከዚህ በላይ መጨቃጨቅ አልፈልግም። ያለንበትን ቦታ የሰው ትኩረት የሚስብበት ቦታ ነውና መነጋገር ስለማልፈልግ ደህና ነው። ሲጀመር እንደዚህ አይነት ቦታ አንተ ራሱ ይዛት ናሽ እንደዚህ አይነት ቦታ ነው ማለት ነው። ግን አሁን አንቺ ያረግሽ ያለችው ነገር ልክ ነው። ምንድን ነው ያደረኩት? ሰው ልጅ መጥቶ አንቺን ይቅርታ እየጠየቀች ማንንም ብለሽ ነው የምታስቢው ነው? አንቺ እኔ ብቻ ነኝ ይሄ ህይወት እንዲቀጥል የምፈልገው። ምን ማለት ነው? ምን ማለት ነው አትበይኝ። አንተ ለምን እንደምትቆጣኝ? መቆጣት ስላለብኝ። ለምን ድብና አድርጌ እቆጣሻለሁ? ለምን እንደምትቆጣኝ? እኔ እኮ ነገርኩህ። ስሚኝ በእናትሽ ድርቅና ያዋጣሽ የተፈጠረው ነገር በስነ ስርዓት ተነጋግረንበት ትልቅ ሰው ገብቶበት ከጭጭ ስለያለሽ እንዴ? በእናትሽ ለምን ስታናጂ? በእናትሽ ምንም ማናደድ ነገር የለም። እሺ ካሜራውን አቁሜና እናውራ። ምንድነው እናስቆም? አላስቆም። አቁሜ እንዴ ኦሬዲ እየተቀረጽን ነበር። አሁን ማውራሽ ነገር አልፈልግም። ምንድነው የምታወራኝ? በቃ አልፈልግም። አውራኝ። አልፈልግም። አንተ ስላልክ ነው እንዴ? ሰምኛለሽ? አንተም ትሰማኛለህ? በስነ ስርዓት በካሜራ አላልን ነገሩን ይጀምራል። ለምን ደግሞ አታወራኝ? በስነ ስርዓት ሰው ያስታርቀን። ማሚም ቢሆን እኔም ቢሆን ቂም ይዤባታለሁ። ይሄንን ትልቅ ሰው ገብቶ ተመክረን ትልቅ ሰው ስለገባ ቂምሽ አይወጣም። ቂም የምታወጪው ራስሽ ነሽ። ምህረት በማድረግ ምህረት አድርግላታለሁ። ግን እሷ የእውነት ከልቧ ነው፣ እኔስ ከልቤ ነው። የምታውቁት ነገር የለም። ትልቅ ሰው ገብቶ ግን ትልቅ ሰው ከገባ እሺ በቃ እኔ አሁን አቁሚልኝ፣ እናውራ። ምንድነው
አላስቆምም። ነገሮችን ለምንድን ነው እንደዚህ አንቺ እንዴ?